ሰላም ጤና ይስጥልን የተወደዳችሁ የኤስቢኤም ኒውስ የዩቲዩብ ቻናል ቤተሰቦች ቢቢሲ ያወጣቸውን ወቅታዊ መረጃዎች ዋቢ በማድረግ የሰዓቱን አበይትና ሰበር መረጃዎችን ያቀርብላችኋለሁ። በመጀመሪያ ቢቢሲ እንደዘገበው በኢራን የተጣለው የኢንተርኔት እገዳ 21 ቀናትን በማስቆጠር ሀገሪቱ በታሪኳ አይታው በማታውቀው የዲጂታል ጨለማ ውስጥ መውደቋ ተገልጿል። በመቀጠልም በእስራኤልና አሜሪካ ጥምር የአየር ጥቃት የኢራን አብዮታዊ ዘበኛ IRGC ቃል አቀባይ መገደላቸው ቢቢሲ ዘግቧል። እንዲሁም የቢቢሲ ቬሪፋይ የመረጃ ትንተና እንደሚያመለክተው በሆርሙዝ የባህር መስመር ላይ የሚደረገው የንግድ መርከቦች እንቅስቃሴ በ95 በመቶ ቀንሷል። ኳታርም በጋዝ ማጣሪያዋ ላይ በደረሰው ጥቃት ምክንያት በየዓመቱ የ$20 ቢሊዮን ኪሳራ እንደሚገጥማት በይፋ አስታውቃለች። በተጨማሪም በፕሬዝዳንት ዶናልድ ትራምፕ ጥያቄ መሰረት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የጋዝ እርሻዎች ላይ የሚፈጸመው ጥቃት ለጊዜው እንዲቆም መስማማታቸውን ቢቢሲ ዘግቧል። በመጨረሻም ሁለት የአሜሪካ ቢ52 ስትራቴጂካዊ ቦምብ ጣይ አውሮፕላኖች የ15 ሰዓታት ሚስጥራዊ ተልኳቸውን አጠናቀው ወደ እንግሊዝ አየር ኃይል ጣቢያ መመለሳቸውን የሚገልጹ መረጃዎች ይዤላችሁ ቀርቤያለሁ። እነዚህንና ሌሎች ዝርዝር መረጃዎችን ቢቢሲን ዋቢ በማድረግ አቀርብላችኋለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁ ይቆዩ። የኢራን የኢንተርኔት መቋረጥ 21 ቀናትን አስቆጠረ። የኢራን ሕዝብ የፋርስ አዲስ ዓመት እየተቀበለ ባለበት በዚህ ወቅት ሀገሪቱ በከፍተኛ የኢንተርኔት ጨለማ ውስጥ መሆኗ ተገለጸ። ኔት ብሎክስ የተባለው የኢንተርኔት ክትትል ተቋም እንደዘገበው በሀገሪቱ ያለው የኢንተርኔት መቋረጥ ለ21 ተከታታይ ቀናት ቀጥሏል። የኢራን ሕዝብ የፋርስ አዲስ ዓመት እያከበረ ባለበት በዚህ ወቅት እስራኤል በዋና ከተማዋ ቴህራን ላይ የአየር ጥቃት መፈጸሟ ተሰማ። እንደ ኢራን የውጭ ጉዳይ ሚኒስትር መግለጫ ከሆነ ብሪታንያ ሀገሪቱን የጦር ሰፈሮች አሜሪካ ለጥቃት እንድትጠቀምባቸው መፍቀዷ በወረራ ላይ እንደመሳተፍ ተደርጎ ይቆጠራልም ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከእንግሊዝ አቻቸው ኤቪየት ኩፐር ጋር በስልክ ባደረጉት ውይይት ዩናይትድ ኪንግደም ለአሜሪካ የምታደርጉ ማንኛውም አይነት ድጋፍ ሁኔታውን ይበልጥ ያባብሰዋል ብለዋል። አራግቺ አክለውም ብሪታንያና ሌሎች የአውሮፓ ሀገራት አሜሪካና እስራኤል በኢራን ላይ ለፈጸሙት ግልጽ ወረራ ያሳዩት አቋም ያደላ መሆኑን ተችተዋል። በተጨማሪም እስራኤል በኢራን የደቡብ ፓርክ የተፈጥሮ ጋዝ መሬት ላይ ለፈጸመችው ጥቃት እንግሊዝ ምንም አይነት ውግዘት አለማቅረቧን ሚኒስትሩ በጽኑ ኮንነዋል። እስካሁን ድረስ የብሪታንያ መንግስት በዚህ ጉዳይ ላይ የሰጠው ይፋዊ ምላሽ የለም። ቢቢሲ የእንግሊዝ የውጭ ጉዳይ ሚኒስትርን አስተያየት የጠየቀ ቢሆንም እስካሁን ግን ምላሽ አላገኘም። የኢራን አብዮታዊ ዘበኛ IRGC ቃል አቀባይና የህዝብ ግንኙነት ኃላፊ በአሜሪካና እስራኤል የጥምር የአየር ጥቃት መገደላቸውን የሀገሪቱ መገናኛ ብዙሃን ዘገቡ። አብዮታዊ ዘበኛው ጋር ቅርበት ያለው ፋርስ የዜና ወኪል እንደገለጸው የተገደሉት ከፍተኛ ባለስልጣን አሊ መሐመድ ናይኒ ናቸው። ናይኒ ባለፉት 2 ዓመታት የድርጅቱ ዋና ቃል አቀባይ በመሆን ሲያገለግሉ የቆየ ሲሆን በአጠቃላይ በኢራን አብዮታዊ ዘበኛ ውስጥ ለ4 አስርተ ዓመታት ወይም ለ40 ዓመታት በተለያዩ የኃላፊነት ቦታዎች ላይ መቆየታቸው ተነግሯል። ይህ ግድያ በኢራንና በእስራኤል መካከል ያለውን ቀጥተኛ ግጭት ይበልጥ ሊያባብሰው እንደሚችል ተገምቷል። የቢቢሲ ቬሪፋይ የመረጃ ትንተና እንደሚያመለክተው በኢራን ኃይሎች የሚፈጸመው ተደጋጋሚ ጥቃት ቢኖርም ከመጋቢት መጀመሪያ ጀምሮ ወደ 100 የሚጠጉ መርከቦች በሆርሙዝ ስትሬት በኩል አልፈዋል። ይሁን እንጂ የካቲት 21 ቀን የኢራን ጦርነት ከተቀሰቀሰ ወዲህ በዓለም ላይ ካሉት እጅግ ስራ በበዛባቸው የባህር መስመሮች አንዱ በሆነው በዚህ ስፍራ የንግድ መርከቦች እንቅስቃሴ በ95 በመቶ ቀንሷል። የመርከብ ትንተና ባለሙያው ከፕለር የሰጠው መረጃ እንደሚያሳየው በዚህ ወር እስካሁን 99 መርከቦች ብቻ ጠባቡን የሆርሙዝ መስመር ተሻግረዋል። ይህም በቀን በአማካይ ከ5 እስከ 6 መርከቦች ብቻ መሆናቸውን ያሳያል። ጦርነቱ ከመጀመሩ በፊት ግን በቀን በአማካይ እስከ 138 መርከቦች በዚህ መስመር ያልፉ እንደነበር የጋራ የባህር መስመር ማዕከል ጆይንት ማሪታይም ኢንፎርሜሽን ሴንተር አስታውቋል። የመረጃ ትንተናው እንደሚጠቁመው በአሁኑ ወቅት በአካባቢ ከሚንቀሳቀሱት መርከቦች መካከል ሲሶ ወይም 1/3ኛው ከኢራን ጋር ግንኙነት ያላቸው መርከቦች ናቸው። የባህር መስመሩ መዘጋትና ተያያዥ ስጋቶች በዓለም አቀፍ የነዳጅና የሸቀጦች አቅርቦት ላይ ከፍተኛ ጫና እያሳደሩ ይገኛሉ። በሌላ በኩል እስራኤል በሶሪያ የሚገኙ የጦር ኢላማዎችን መምታቷን አስታወቀች። የእስራኤል መከላከያ ሰራዊት IDF በደቡብ ሶሪያ ላይ የአየር ጥቃት ፈጸመ። ጥቃቱ በስዌድ ለሚገኙ የድሩዝ ማህበረሰቦች ጥበቃ ለማድረግ የታለመ መሆኑን ገልጿል። የሶሪያ መንግስት የጦር ካምፖችና የሶሪያ መሳሪያ ግምጃ ቤቶች መመታታቸው ታውቋል። የእስራኤል መከላከያ ሰራዊት IDF ትላንት ሌሊት በደቡብ ሶሪያ በሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸሙን አስታወቀ። ሰራዊት ባወጣው መግለጫ ጥቃቱ የተፈጸመው በደቡብ ሶሪያ በሚገኘው አስዌድ ከተማ በድሩዝ ማህበረሰብ ላይ ለተሰነዘረው ጥቃት ምላሽ ለመስጠት መሆኑን ገልጿል። እስራኤል በሶሪያ የሚገኙ የድሩዝ ተወላጆች ላይ የሚደርሰውን ጥቃት አትታገስም፣ እነሱን ለመከላከል የምታደርገውን እንቅስቃሴ ተቀጥላለች ሲል IDF አክሎ ገልጿል።
በጥቃቱ ኢላማ የተደረጉ የሶሪያ መንግስት ንብረት የሆኑ የእዝ ማዕከላት እና ወታደራዊ ግቢ ውስጥ በሚገኙ የጦር መሳሪያዎች መሆናቸው ታውቋል። ለግንዛቤ ያህል የድሩዝ ማህበረሰቦች በሶሪያ፣ ሊባኖስ፣ እስራኤልና እስራኤል በይዞታቸው ስር በያዙት የጎላን ኮረብቶች የሚገኙ የአረበኛ ተናጋሪ የሃይማኖትና የጎሳ አናሳ ቡድኖች ናቸው። እስራኤልና በኢራን መካከል ያለው ጦርነት በቀጠለበት በዚህ ወቅት በገልፍ ሀገራት ላይ የድሮንና የሚሳኤል ጥቃቶች ዳግም ተከስተዋል። በኩዌት የሚገኘው ግዙፉ ሚን አል አህመዲ የነዳጅ ማጣሪያ ጣቢያ በድሮን ጥቃት መመታቱን የሀገሪቱ የነዳጅ ኩባንያ ኬፒስ አስታውቋል። በጥቃቱ ምክንያት የተነሳውን እሳት ለማጥፋት የድንገተኛ አደጋ ሰራተኞች ርብርብ እያደረጉ ሲሆን አንዳንድ የማጣሪያ ክፍሎችም ስራ እንዲያቆሙ ተገደዋል። ይህ በእንዲህ እንዳለ የነዳጅና የጋዝ ዋጋ ካለፈው ሐሙስ ወዲህ በተወሰነ መልኩ መረጋጋት አሳይቷል። ይህ መረጋጋት የመጣው ፕሬዝዳንት ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የጋዝ እርሻዎች ላይ ተጨማሪ ጥቃት እንደማይሰነዘር ማረጋገጫ መስጠታቸውን ተከትሎ ነው። ይሁን እንጂ የኳታር የኤነርጂ ሚኒስትር የሀገሪቱ የጋዝ ኮምፕሌክስ ራስ ላፋን ተጠግኖ ወደ ነበረበት ለመመለስ ከ3 እስከ 5 ዓመታት ሊፈጅ እንደሚችል መናገራቸው ለወደፊት የዓለም የነዳጅ ገበያ ትልቅ ስጋት ሆኗል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት ምሽት በሰጡት ጋዜጣዊ መግለጫ ከፕሬዝዳንት ዶናልድ ትራምፕ የቀረበላቸውን ጥያቄ ተቀብለው በኢራን የጋዝ ማሳዎች ላይ የሚፈጸሙ ጥቃቶች ለጊዜው እንዲቆሙ መስማማታቸውን አስታውቀዋል። ኔታንያሁ አክለውም አሜሪካን ወደዚህ ጦርነት ውስጥ በግዴታ ጎትተው አስገብተዋል ተብሎ የሚሰነዘርባቸውን ወቀሳ ውድቅ አድርገዋል። በኳታር ራስ ላፋን ላይ የደረሰው ጥቃት ሀገሪቱን በየዓመቱ $20 ቢሊዮን ያከስራል ሲል የኳታር የኢነርጂ ሚኒስትር አስታወቀ። የኳታር የኢነርጂ ሚኒስትር እንዳስታወቁት በዓለም ግዙፍ በሆነው የራስ ላፋን የፈሳሽ የተፈጥሮ ጋዝ ማጣሪያ ላይ በኢራን የተሰነዘረው ጥቃት በሀገሪቱ ኢኮኖሚ ላይ ከፍተኛ ኪሳራ እያስከተለ ነው። ሚኒስትሩ እንደገለጹት በሚቀጥሉት 5 ዓመታት ውስጥ የኳታር ጋዝ ኤክስፖርት አቅም በ17 በመቶ የሚቀንስ ሲሆን ይህም ሀገሪቱ በየዓመቱ $20 ቢሊዮን ገቢ እንድታጣ ያደርጋታል ብለዋል። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ከሰዓታት በኋላ በሌላ ሰበር መረጃዎች እስክንገናኝ በያለንበት ቸር ያቆየን። ቸር ቆዩ።